ሰላም ጤና ይስጥልኝ እንደምን አላችሁ የመላ መረጃ ቤተሰቦች። መላ መረጃችን ከሰዓቱ የመረጃ ወጎች ጋር ብቅ ብሏል። እስከ መረጃዎቻችን ፍጻሜ ድረስ መልካም ቆይታ እንዲሆንላችሁ የተመኘን በቀጣይ የምንለቃቸው ቪዲዮዎች በጊዜ እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። በጉለሌ ክፍለ ከተማ ወረዳ 1 በተለምዶ ስሙ ሽሮ ሜዳ በሚባል አካባቢ አንድ ወጣት እንግዲህ በፖሊስ አካል ተገሏል። ይሄንን ጉዳይ በዲቴል እናነሳላችኋለን። ምን ተፈጠረ? ምን አይነት ነገሮች አሉ? ከፖሊስ ሳይድ ያለው ነገር ምንድነው? ከሟቹም ሳይድ ያለው ነገር ምንድነው የሚለውን ነገር በዝርዝር አንስተን ለእናንተ እናብራራላችኋለን። ሶሻል ሚዲያም ላይ ምን አይነት ነገሮች አሉ? አካባቢው ላይ እንግዲህ እንደሚታወቀው ቁጣ በጣም ማህበረሰቡ ተቆጥቷልና ምን አይነት ነገሮች እየተወሩ ነው የሚለውን ነገር በዲቴል ወደ እናንተ እናስተላልፋለን። አሁን እንግዲህ በሶሻል ሚዲያ ላይ በብዛት የተሰራጨ መረጃ ነው። ያው ጉዳዩ እንግዲህ በጣም አሳሳቢ ነው። ምክንያቱም በጣም አነጋገሪና በጣም የሚያስነሳ ጉዳይ ነው። ምክንያቱም እዚህ ክፍለ ከተማ ላይ በጉለሌ ክፍለ ከተማ ላይ ያው እንግዲህ የተፈጸመው ግድያ በፖሊስ እጅ መሆኑ ነው። ያው እንግዲህ ፖሊስ የሰው ልጅ ህይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠው የጸጥታ አካል እጅ ሲቀጠፍ ማየት በላይ ልብ የሚሰብር ነገር አይኖርም። ስለዚህ አሁን ይጠብቀናል የሚለውን ነገር ይጠብቁናል ብለን የምናስቀምጣቸው የህግ ባለሙያዎች እንደዚህ የሚያደርጉ ከሆነ በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። ስለዚህ በዚህ ጉዳይ ላይ ያው እንግዲህ ብዙ የሚሰራጩት ሀሳቦች፣ አይዲዎች፣ ዜናዎች የወጡ ናቸው። ስለዚህ ከነዛ ውስጥ በጣም በቅርቡ የተደረሰና እርግጠኛ የሆንበትን ሀሳብ እናስቀምጣለን። እሺ እንግዲህ ሟች ሙሉ ስሙ ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ ይባላል። ይህ ወጣት በቀድሞ ህይወቱ እጅግ በጣም ታታሪ እንደነበረ፣ ሰው አክባሪ እንደነበረ እና ያው አካባቢው ላይ እንደተለመደው ሽሮ ሜዳ ጥልፍ ስራዎች በነጠላ ስራዎች ይታወቃልና ልጁም በነጠላ መሸጥ ስራ ይተዳደር እንደነበረ ራሱም ቤተሰቡን የሚያስተዳድረው በዛ ስራ እንደነበረና የሚገርመው ነገር ደግሞ እጅግ በጣም ትሁት የነበረ እጅግ በጣም ሰው አክባሪ የነበረ ትላልቅ ሰዎችን የሚረዳ ህፃናትን ጭምር አክባሪ የነበረ የስራ ባህሉም ጠንካራ የነበረ ወጣት ነውና ከጊዜያት በፊት እንግዲህ ሱቃቸው በልማት ምክንያት በመነሳቱ ምክንያት ያላቸው የፋይናንስ አቅምም እየተዳከመ በመምጣቱ ልጁ ወደ ዲፕሬሽን ወይም ወደ ተለያዩ ሱሶች ውስጥ እንደገባ ጓደኞቹም የሰፈር ሰዎችም ያገኘናቸው ሰዎች ይህንን ይናገራሉና ጥሩ የስራ ባህል የነበረው ጎበዝ የስራ ሰው የነበረ ብዙ ሰዎችን ኢቭን ይረዳ እንደነበረ መረጃዎች ይናገራሉና ብዙ ሰዎችን ይረዳ እንደነበረ መረጃዎች ይናገራሉ። ያን እንደዛ አይነት ባህሪ የነበረው ልጅ ሱቁ የሚሰሩበት የነበረው ሱቅ በልማት ምክንያት ከፈረሰ በኋላ አጓጉል ሱሶች ውስጥ እንደገባ ዲፕሬሽን ውስጥ እንደገባ መረጃዎች ያመለክታሉ። ከዛም በዛ አይነት ህይወት ውስጥ እያለ ነው እንግዲህ ከአንድ ወር በፊት በግምትም ከአንድ ወር በፊት እንደተለመደው ጠጥቶ እጅግ በጣም ሰክሮ ወደ ቤት በምሽት እየሄደ በመሄድ ላይ ሳለ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አካል እንዳገኘውና በቃላት ልውውጦች ውስጥ ጸብ እንደተፈጠረና ይወጣት ፖሊሱ ላይ እንደሰነዘረና በዛም ምክንያት በፓትሮል ተጭኖ ፖሊስ ጣቢያ ተወስዶ አንድ ሳምንት ያክል በጨለማ ክፍል እንደታሰረ እጅግም በጣም ተደብድቦ የተደበደበ እንደቆየና በጣም የሚያሳዝነው ነገር ደግሞ በዚህ በእስር ላይ ባለበት ወቅት አባቱ ህይወቱ እንዳለፉና ለቅሶ የአባቱንም ሀዘን ለቅሶ እርም ደርሶ ማውጣት እንዳልቻለ ነገር ግን አባቱ እንደካረፉ በኋላ ከተቀበሩ በኋላ እንደተፈታ መረጃዎች ያመለክታሉ። ከዛም በተጨማሪ ይሄ ልጅ ተፈቶ ከወጣ በኋላ ነው የአባቱን ሀዘን መድረስ የቻለው እርሙንም ማውጣት የቻለው የአባቱንም ቀብር ያየው ከተፈታ በኋላ እንደሆነ አካባቢው ላይ ያሉ ሰው የጠየቅናቸው ሰዎች ተናግረዋል። እና በዚህ ሀዘን ላይ እያለ ነው እንግዲህ ከሚያዝያ 29 ከቀኑ 10 ሰዓት አካባቢ ከጓደኞቹ ጋር ተቀምጦ ባሉበት ነው በፓትሮል ተጭኖ ወደ እስር ቤት የተወሰደና እስቲ ከዚህ በኋላ ያለውን መረጃ እስቲ አንተ አጋራ። አዎ እንግዲህ የተፈጠረው በሰዓቱ እንግዲህ ከአባቱን እርም ካወጣ በኋላ ከሀዘኑ በኋላ ወደ ጓደኞቹ በተለምዶ በሽሮ ሜዳ ላይ ሞተር ተራ በሚባልበት አካባቢ ከጓደኞቹ ጋር ተቀምጦ ባለበት ነው በወንጀል መጠራጠር
ምክንያት ለጥያቄ ትፈልጋለህ ብሎ ከዛ ከወደኞቹ መሀል ነጥሎት ይዞት እንደሄደና መረጃው ያሳውቃል። እና እዛ ፖሊስ ጣቢያ ከደረሱ በኋላ በተነሳው ግብግብ ምክንያት በመሀል ይሄ ረዳት ሳጅን 4 ጊዜ ጥይት መጥቶ ህይወቱን እንዲያልፍ በማድረግ ከአካባቢው ተሰውሯል። እና በጣም የሚያሳዝን ዜና ለአካባቢው ሆኗል። እና ይህ ነገር ድርጊት በጣም የሚያስቆጭ ድርጊት ነው። በዛ ላይም ብዙ ሀሳቦችም እየተነሱ ነው። ሰፈር እዛ አካባቢ ቁጣም አንስቷል። እና በዚህ ጉዳይ ላይ የተለያዩ የተነሱ ሀሳቦች አሉ እና ከሀሳቦቹ አንዱን አሁን እንግዲህ የተወደዳችሁ የቻናላችን ቤተሰቦች ይሄ ጉዳይ በሽሮ ሜዳ አካባቢ እጅግ ቁጣን አስተላልፏል። በቪዲዮም ላይ እንደምትመለከቱት ቀብር ለማስፈጸም እየሄደ የሽሮ ሜዳ አካባቢ ሰው እጅግ በጣም እንደተቆጣና የተለያዩ ተቃውሞ ድምጾች እያሰማ እንደሄደ ቪዲዮም ያመለክታል። ከዛም በተጨማሪ እንግዲህ ፖሊስም መግለጫ አውጥቷል። ሕግ ለማስከበር የተሰማራ የፖሊስ አካል የግለሰቡን ነፍስ ማጥፋቱ ተገቢ እንዳልነበረ እና ፖሊስንም እንደማይወክል ፖሊስ መግለጫ አውጥቷል። ከዛም በተጨማሪ እንግዲህ ታዋቂ ግለሰቦችም ሀሳብ አስተያየት እየሰጡ ይገኛሉ። እንግዲህ አርቲስት ታሪኩ ጋንጊሳ ደግሞ የራሱን ሀሳብ አስቀምጧል። ሀሳቡም ያስቀመጠበት መንገድ ጎረቤት ለጎረቤት የሚያፋጀን የሚያጣላ ነገር የዘረኝነት ጉዳይ ሳይሆን እርስ በርስ ያለን ፍርሃት ነው። በእርስ በርስ ያለን ፍርሃት አስወግደን በፍቅር መኖር አለብን በሚል ሀሳቡን አስቀምጧል። ያው እንግዲህ አሁን ላይ ብዙ የሚያሳስበና ሀሳቦች አሉ። የኑሮ ውድነት አለ። ይሄን ለማሸነፍ ይሄን አሸንፎ ለመኖር ብዙ ምንጥርና የሚለፋ ህዝብ ጎረቤቱ ጋር ያለውን ህይወት በፍርሃት መኖር የለበትም። ስለዚህ እርስ በርስ ያለንን የጎረቤት ፍርሃትን በማስወገድ ህይወታችን መምራት እንዳለብንና እንደዚህ አይነት ነገሮች ቢፈጽሙ እንደዚህ አይነት ነገር ድጋሚ ድርጊቶች የማይፈጠሩ የሚለው ሀሳብን አስቀምጧል። እና እንደዚህ ሀሳቦች ብዙ የሚቀመጡ ሀሳቦች አሉ። እንግዲህ አንድ ሰላማዊ ወጣት ለዛውም ጥሩ ታሪክ ጥሩ ፕሮፋይል የነበረው ወጣት ህግ ለማስከበር በወጣ የፖሊስ አካል መገደሉ ለዛውም በተራቂም ምክንያት መገደሉ እጅግ ልብ ሰባሪ ድርጊት ነው። ይህንን ድርጊት እኛም እንቃወማለን እና ህዝብ ሰላም ሊሰማው ይገባል። ደህንነቱ የተጠበቀ ሊሆን ይገባል እና ያንን ደህንነት ለማስጠበቅ የወጣ አካል ደግሞ ይህንን ድርጊት ሲፈጽም እጅግ ልብ ሰባሪ ይሆናል ድርጊቱ እና የተወደዳችሁ አድማጮቻችን የቻናላችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች ይህንን ይመስላሉ። ምን አይነት ነገሮችን ይዘን እንምጣ? ምን አይነት ጥያቄዎች አሏችሁ? ሀሳብ የምትሰጡትን ሀሳብ አስተያየት በኮሜንት መግለጽ ትችላላችሁ። እናመሰግናለን አብራችሁን ስለቆያችሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። እናመሰግናለን።